ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ሰርታችሁ ባገኛችሁበት ገንዘብ ትክክለኛ አፓርትመንት መግዛት አለብኝ ብላችሁ ለምታስቡ ደንበኞች የሚሆን ቪዲዮ ነው ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁ በመቆየት ትክክለኛውን መረጃ ማግኘት ትችላላችሁ። ፊት ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። ዛሬ ደግሞ ከሎኬሽን አንጻር፣ ከፕራይስ አንጻር እና ከታማኝነት አንጻር የማስተዋውቃችሁ አንድ ድርጅት አለ። አብራችሁን ቆዩ። ይህ ድርጅት እንግዲህ ከዚህ በፊት የሰራቸው ፕሮጀክቶች አሉ። እንደገናም በስሩ ትልልቅ ድርጅቶችን አብሮ የያዘ ድርጅት ነው። ከዛ ውስጥ ለምሳሌ ቦሌ ላይ ቦሌ ደንበል ላይ በጣም ታዋቂ የሆነ ሞል አለ። ሁላችሁም ልታውቁት የምችሉት አንድ ሞል አለ። ያ ማለት ጌቱ ኮሜርሻል ነው። የጌቱ ኮሜርሻል ሲስተር ካምፓኒ ነው ይሄ ድርጅት። በተጨማሪ ደግሞ ከውጭ ሀገርም ሆነ ሀገር ውስጥ መሆናችሁ የምታውቁት የምታርፉበት አንድ ሆቴል አለ። በጣም ለግዠሪ ሆቴል። የሆቴል የሚገኘው ቦሌ ወደ አትላስ ስንሄድ ራማዳ ሆቴልም ሲስተር ካምፓኒያችን ነው። ሌላው ደግሞ አብዛኛው ሰው ቤቱን ያስዋቡበት ቀለም ግሎባል ቀለም ይባላል። የግሎባል ቀለምም እህት ኩባንያ ነው። ሌላው ደግሞ በኮንስትራክሽን ዘርፍ እጅግ ፈርቀዳጅን እና በጣም ታማኝ የሆነው ኮንስትራክሽን ድርጅት ዱዳ ኮንስትራክሽንም ሲስተር ካምፓኒያችን ነው። እንግዲህ ይህ ሁሉ ድርጅት በአንድ የያዘው ጌታ ሪል ስቴት ይባላል። ጌታ ሪል ስቴት እንግዲህ ከዚህ በፊት የምታውቁት ካላችሁ ሰሜን 72 ላይ 40 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ገንብተን አስረክበናል። ያ ማለት ቪላዎች አሉን፣ አፓርትመንቶች አሉን። ለመኖሪያ ምቹ በሆነች ስፍራ ሰሜን 72 ላይ በጣም ብዙዎች ተጠቅመውበታል። ቤቱን በተመጣጣኝ ዋጋ ገዝተው በተባለው ጊዜ እና በተባለው የግንባታ ስታንዳርድ ገንብተን ለደንበኞቻችን አስተላልፈናል። ለዚህም ደንበኞቻችን ምስክር ናቸው። አሁን ደግሞ እንደ ኢንቨስትመንት ወይም እንደ መኖሪያም ለሁለቱም የሚሆን ሞር ግን ለኢንቨስትመንት በምትሆነው ካዛንቺስ ላይ ነው ይህን ሳይት ይዘን የመጣ ነው። ይህ ሳይት እንግዲህ በፊት ከነበረን ኤክስፒሪየንስ ላይ አድቫንስ ሊያደርገን ያመጣ ነው ሳይት ነው። ይህ ሳይት የሚገኘው እንግዲህ እንደ አዲስ በተዋበችው እና እንደ አዲስ በተሰራችው የብዙ ኢንተርናሽናል ሆቴሎች፣ ኤንጂኦ መስሪያ ቤቶች ብሎም ሌሎች የሃይማኖት ተቋማትና የመንግስት ተቋማት በብዛት በሚገኙበት ኢንቨስትመንት አዋጭ በሆነችው ካዛንቺስ ላይ ነው እየተገነባ የሚገኘው። እንግዲህ ይህ ሳይት በውስጡ የሚይዛቸው ነገሮች አሉ። ከዛ ውስጥም በቂ ፓርኪንግ አለን። ዋናው ነገር ስለሆነ በቂ ፓርኪንግ አለን። አንደርግራውንድ ዋተር አለን። ፕላስ ደግሞ ባካፕ ጀነሬተር አለን። እንደገና 24/7 የሆነ ሴኪሪቲ ሲስተም አለው። ፕላስ ደግሞ ለልጆች መጫወቻ የሚሆን ሰፊ ስፔስ አለን ቴራስ ላይ። እንግዲህ ይህ ሳይት 3 ዊንግ አለው። ዊንግ 1፣ ዊንግ 2 እና ዊንግ 3 ያለን። እነዚህ አፓርትመንቶች በ2 ዓመት ተኩል ጊዜ ውስጥ ገንብተን ለማስረከብ አሁን ግንባታው እየተፋጠነ ይገኛል። እዚህ ሳይት ላይ እንግዲህ ኢንቨስት ለማድረግ ከወሰናችሁ ያሉትን የካሬ አማራጭ እና ሌሎች ነገሮች እነግራችኋለሁ። እንግዲህ ከፕራይስ አንጻር ይህን ሳይት ስናየው እንግዲህ ካዛንቺስ ላይ አሁን ባለው ፕራይስ የኛ ፕራይስ በጣም ተመጣጣኝ የሚባል ዋጋ ነው። ተመጣጣኝ የሚባል ፕራይስ ነው። ያ ማለት በ102,359 ብር እስከ 119,000 ብር ነው እየሸጥን የምንገኘው። ያ ማለት በጣም ተመጣጣኝ ዋጋ ነው። ከተማው ላይ ካለው ፕራይስ እንግዲህ ወጣም ብትሉ ከዚህ ያነሰ ፕራይስ አይኖርም። በጣም አሪፍ የሚባል ፕራይስ ነው እየሸጥን የምንገኘው። በካሬ ስናየው ደግሞ ለባለ 2 መኝታ ከ115 ካሬ እስከ 149 ካሬ፣ ለባለ 3 መኝታ ደግሞ ከ137 ካሬ እስከ 159 ካሬ ድረስ አማራጭ አለን። ይህ የሚያሳየው ምንድን ነው? ዲዛይኖቻችን በጣም አሪፍ ናቸው። ምክንያቱም ለባለ 2 መኝታ 115 ካሬ ያለ አነስ ያለ ለሚፈልግ፣ ከዛ 116 ካሬ ያለ፣ 117 አለ፣ እንደገና 132 ካሬ ያለ፣ 149 ካሬ አለ። ይህ ማለት ባለ 2ም ሆነው ሰፋ ያለ የሚፈልግ ሰው ተብሎ የተሰራ ነው። አድቫንስ የሆነ ዲዛይን ነው ማለት ነው። ባለ 3 ስናይ ደግሞ ከ137 አነስ ያለ ፋሚሊ ያለው፣ እንደገና እስከ 159 ካሬ ሰፋ ያለ ፋሚሊ ላለው የሚሆን ነው። እንደገና ቤቶቻችን ሁሉም ተጨማሪ የሰራተኛ ክፍል አላቸው። ምክንያቱም አብዛኛው ሰው ሰራተኛ ይኖረዋል። ስለዚህ ሰራተኛዋ ራሷን ችላ የምትኖርበት ክላስ አለን። ፕላስ ደግሞ በሁሉም ሳይድ እንትን ይኖረናል፣ ባልከን ያለን። ስለዚህ ይህ ሳይት ከዲዛይንም አንጻር በጣም ፐርፌክት የሚባል ዲዛይን ነው። ከሎኬሽን አንጻር ቅድም እንደነገርኳችሁ በጣም ፐርፌክት የሚባል ሎኬሽን ላይ ያለው። ከፕራይስ አንጻር ስናየውና ከአከፋፈል አንጻር ደግሞ ብናይ 10% ብቻ ነው የምንከፍሉት። አሁን ላይ የምትፈልጉትን ቤት ከመረጣችሁ በኋላ የምትከፍሉት 10% ብቻ ነው። ያ ማለት ለምሳሌ የ117 ካሬ 10% 1.2 ሚሊዮን ብር 1.2 ሚሊዮን ብር ከፍላችሁ ቀሪውን በግንባታ ፕሮግረስ በ2 ዓመት ከ6 ወር ውስጥ መክፈል ትችላላችሁ። ብር አለኝ ከፍ አድርጌ እከፍላለሁ ካላችሁ ከ20% ጀምሮ ለሚከፍል ደንበኛ ከ2 እስከ 4% የሚደርስ ታላቅ ዲስካውንት አድርገናል። ስለዚህ ይህ ሳይት በክሬዲት ነው የምፈልገው ለሚል ደንበኛ ደግሞ 50/50 አለን። ያ ማለት ዳውን ፔመንታችን 20% ይሆንና 30%ቱን ቤቱን እስከምትረከቡ ትከፍላላችሁ። ቶታሊ 50% ሆነ ማለት ነው። ቀሪውን 50% ደግሞ እየኖራችሁበት የምትከፍሉበትን ምድል አመቻችተናል።
እንግዲህ ይህ ሳይት ጠቅላላ አድርገን ስናየው ከሎኬሽን አንጻር እንደነገርኳቸው ካዛንቺስ ለኢንቨስትመንት ምንም አይወጣላት። ብትሸጡት ወይም ብታከራዩት እጃችሁን ተስማችሁ የምታከራዩት ወይም የምትሸጡት አፓርትመንት ነው። ከፕራይስ አንጻር እንደነገርኳችሁ ከ102,000 እስከ 119,000 በጣም ተመጣጣኝ በሆነ ዋጋ ነው የምንሸጥላችሁ። ከአከፋፈል አንጻር ደግሞ 10% ከፍላችሁ ቀሪውን ደግሞ ቀስ እያላችሁ በግንባታ ፕሮግረስ መክፈል ትችላላችሁ። ይህም አንደኛው አድቫንቴጅ ነው። ሌላው አድቫንቴጅ ደግሞ ምንድነው? የባንክ አማራጭ አለን። ያ ማለት 20%ን አሁን ከፍላችሁ ቀሪውን 30% ሊኖራችሁበት መክፈል ትችላላችሁ። እንግዲህ እስካሁን ከነገርኳችሁ ነጥቦች ውስጥ ታማኝ ድርጅት የፈለጋችሁ ብርን የት ኢንቨስት ላድርግ ብላችሁ ለተጨነቃችሁ ደንበኞች ይሄ እረፍት የሚሰጥ ነው። ምክንያቱም ብዙ ደንበኞች በማስታወቂያ ወይም በዲስካውንት ተታለው በጣም የማይሆን ፕሮዳክት እየገዙ ይገኛሉ እና ይህ ፕሮዳክት ግን የሚታይ የሚዳሰስ ከዚህ በፊት የሰራ ነው አለ። ፕላስ ደግሞ ሲስተር ካምፓኒዎቻችን ማሳያ ናቸው። ምክንያቱም ዱጉዳ ኮንስትራክሽን ነው የሚገነባው። ሲስተር ካምፓኒ ሌሎች ትልልቁ ፕሮጀክቶችን ይገነባል። በሳይድ ባይ ሳይድ ደግሞ ይሄኛውን ፕሮጀክት የሚገነባው ኮንስትራክሽን ድርጅት ዱጉዳ ኮንስትራክሽን ነው ማለት ነው። ስለዚህ ፈጥናችሁ የዚህ እድል ተጠቃሚ እንድትሆኑ ጋብዛለሁ። እንግዲህ ሁላችሁም ሰርታችሁ ባገኛችሁት ገንዘብ ትክክለኛ አፓርትመንት መግዛት የምትፈልጉ ከሆነ ቪዲዮ ይጠቅማችኋል። እንግዲህ ከታች በማስቀምጥላችሁ ስልክ ደውሉ። ሁልጊዜም ትክክለኛ መረጃ ከፈለጋችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።